በዚህ ሰዓት አብዛኛውን ሰው የሶሻል ሚዲያ ተጠቃሚ ነው። ይሄ ማለት ኢንተርናሽናሊ ወይም ሎካሊ ኮሚኒኬት የምናደርግበት የፕላትፎርም አይነቶች ናቸው። ይሄ የኮሚኒኬሽን ብቻ አይደለም የፋይናንሻል ሶርሳችን ነው። ብዙ ገንዘብ የምሰራበት ወይም ብዙ ገንዘብ ወይም ብዙ ካፒታል የምናሳድግበት የፕላትፎርም አይነቶች ናቸው። ይህ ማለት በቴሌግራም፣ በፌስቡክ፣ ሊንክድኢን፣ ቲክቶክ፣ ዩቲዩብ፣ ትዊተር፣ ኢንስታግራም እና የተለያዩ የሶሻል ሚዲያ ፕላትፎርሞች አሉ። እና የኮሚኒኬሽናችን ምንጭ ወይም የፋይናንሻል ካፒታላችን ምንጭ እስከሆነ ድረስ ምን ማድረግ አለብን? ሴኪዩርድ መሆን አለበት ማለት ነው። ይሄ ማለት ሌላ ሰው እንዳይሰርቅብን ወይም ሌላ ሰው እንዳይገባብን ምን ማድረግ አለብን? ሴኪዩርድ ማድረግ አለብን ወይም ደህንነቱ የተጠበቀ መሆን አለበት ማለት ነው። ይሄ ማለት እንዴት አድርገን ሴኪዩርድ ማድረግ እንችላለን የሚለውን ነገር ምን ማድረግ አለብን? ስንገባ ፓስዋርዳችን ብቻ በቂ አይደለም። ይህ ማለት ፓስዋርዳችን በሌላ ሰው ሊሰረቅ ይችላል ወይም ስልካችን ወይም ኮምፒውተራችን ሊሰረቅ ይችላል ወይም ሀክ ሊደረግ ይችላል። እና እንደዚህ አይነት ችግር ካጋጠመን ሴቲንግ ላይ ምን ማድረግ አለብን? ቱ ፋክተር አውተንቲኬሽን የሚባል ሴቲንግ አለ ማብራት አለብን ማለት ነው። ይህ ማለት ፓስዋርዳችን አስገብተን ከዛ ሁለተኛ ፓስዋርድ የምናስገባበት መንገድ ማለት ነው። ወይም ሁለተኛ የሴኩሪቲ ሜተድ ማለት ነው። ይህ ማለት ፓስዋርዳችን ባይ ኤኒ ሚንስ ሌላ ሰው ካወቀው ወይም ሌላ ሰው ካገኘው ያ ሁለተኛ ፓስዋርድ የምናስገባው አያገኘውም ማለት ነው። ይህ ማለት ወደ ስልካችን የሚላክ ለጊዜው ማለት ነው። ይሄ ፐርማነንት አይደለም። ለጊዜው የምላክልን መሰጅ ማለት ነው። ወደ ስልካችን ሊሆን ይችላል በቴክስት መልክ ወይም ወደ ሶሻል ሚዲያ ሎጊን አድርገን የምንጠቀምበት የሶሻል ሚዲያ አካውንት ካለ ቴሌግራም፣ ዋትሳፕ ምናምን ካለ ወደዛ የሚገባ ማለት ነው። እና ወደዛ የገባ ቴክስት አስገብተን ከዛ ወደ ፈለግነው ወይም ሎጊን ማድረግ የፈለግነውን ፕላትፎርም ወደዛ እንገባለን ማለት ነው። ያ ለጊዜው የሰጠን ኮድ አስገብተን በዛው ተጠቅመን ሎጊን እናደርጋለን ማለት ነው። ይሄ ሴኩሪቲ ሜተድ በጣም ቤስት ነው። እና እንድትጠቀሙት ሪኮመንድ አደርጋለሁ። እንዴት አድርገን እንሰራለን፣ እንዴት አድርገን ኦን እናደርገዋለን የሚለውን ነገር በዚህ ቪዲዮ እናያለን። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ይሄ ቪዲዮ ከተመቻችሁም ሌላ ሰው ሼር አድርጉ፣ ላይክ አድርጉ እና ቀጥታ ወደ ትምህርት እንገባለን ማለት ነው። ኤኒ ብሮዘር እንከፍታለን። ያው እኔ በክሮም ስለምጠቀም ክሮም እከፍታለሁ እና ለጊዜው በፌስቡክ አካውንት ነው የምናየው ማለት ነው። እና ብሮዘር ላይ ገብተን ፌስቡክ ዶት ኮም ብለን እንጽፋለን። ልክ እንደዚህ ፌስቡክ ዶት ኮም እናንተ የምትጠቀሙት ቴሌግራም ከሆነ ቴሌግራም እና ሌላ ከሆነ ሌላ ማለት ነው። በፌስቡክ ላሳያችሁ። ፌስቡክ እንደዚህ ከገባን በኋላ ሎጊን ኢንተርፌስ መጥተዋል። የመጀመሪያ ኢሜይላችን ወይም ቁጥር ስልካችን እናስገባለን። ሁለተኛ ፓስዋርዳችን ያው እስኪ ቁጥር ስልካችን እናስገባ። እናንተ የፈለጋችሁት ማስገባት ትችላላችሁ። አካውንታችሁ የከፈታችሁበት የስልክ ቁጥር ታስገባላችሁ። እና ሁለተኛ ምን አለ ፓስዋርድ የሚልም እናስገባለን። ልክ እንደዚህ ጽፈን ሎጊን እናደርጋለን። ይሄ ፓስዋርድ ያው በሌላ ሰው ሊታይ ስለሚችል ያው ሁለተኛ ፓስዋርድ ስለምናበራ ምንም ችግር የለውም ማለት ነው። እና ሎጊን እንላለን ፓስዋርዳችንን ካስገባን በኋላ ልክ ወደ እዚህ ሆም ፔጁ መጥተዋል። ኦልሬዲ ይሄ የኔ አካውንት ነው። እና ልክ እንደዚህ ፓስዋርድ ብቻ አስገብቼ ወደዛ አካውንት ገብቻለሁ ማለት ነው። እና ቱ ፋክተር አውተንቲኬሽን ኦን አላረኩትም። እና እንዴት አድርገን ኦን እናደርገዋለን የሚለውን ነገር በራይት በኩል ምን አለ የፕሮፋይል ፔጅ አለ እና እዛ ላይ ክሊክ እናደርጋለን። ከዛ ሴቲንግ ኤንድ ፕራይቬሲ የሚል ክሊክ እናደርገዋለን። ሴቲንግ ኤንድ ፕራይቬሲ የሚል አለ በራይት በኩል። ከዛ በኋላ ፕራይቬሲ ሴንተር የሚል አለ። ፕራይቬሲ ሴንተር የሚል አለ። በታች በኩል የቁልፍ ምልክት ያለበት ፕራይቬሲ ሴንተር የሚል አለ። ፕራይቬሲ ሴንተር የሚል አለ። ያ ክሊክ እናደርገዋለን። እዚህ ላይ አለ ክሊክ እናደርገዋለን። ከዛ ወደዚህ ይወስደናል። የፕራይቬሲ ሴንተር ሴቲንጎች አሉ። እና ዝቅ ስናደርገው እዚህ ላይ ምን አለ የተለያዩ የሴክሪቲ ሜተዶች አሉ።
እና በሌፍት በኩል ምን አለ ፕራይቬት ሴንተር ሰርች እና ኮመን ፕራይቬት ሴቲንግ ፕራይቬት ቶፒክ የሚል አለ እና የተለያዩ ሴቲንጎች አሉ። ኮመን ፕራይቬት ሴቲንግ የሚል ክሊክ እናደርገዋለን። ሶስተኛ አማራጭ ላይ አለ የተለያዩ ሴቲንጎች አሉ። እኛ የምንፈልገውን ኮመን ፕራይቬት ሴቲንግ የሚል አለ ክሊክ እናደርገዋለን። ከዛ በሌፍት በኩል በራይት በኩል ሶሪ ማኔጅ ኢን አካውንት ሴንተር የሚል አለ። ማኔጅ ኢን አካውንት ሴንተር የሚል አለ ክሊክ እናደርገዋለን እሱ ማለት ነው። ይሄ ማለት ቱ ፋክተር አውተንቲኬሽን ወይም የፓስወርዳችን ሪፈረንስ ማኔጅ የምናደርግበት ማለት ነው። እና ማኔጅ ኢን አካውንት ሴንተር የሚለውን ክሊክ እናደርጋለን። ይሄ ማለት የተለያዩ የፓስዋርድ የተለያዩ ኢሹዎች ወይም የተለያዩ ኢንክሪፕሽን ሜቶዶች ኦን የምናደርግበት እንትን ነው። ልክ ወደዚህ ይወስደናል። የመጀመሪያው ማኔጅ ዩር ፕሮፋይል ማኔጅ ፓስዋርድ ፋክተር አውተንቲኬሽን የሚል አለ እና ሎጊን የምናደርግበት ቦታ እና አለርት እና የተለያዩ ሴቲንጎች አሉ። እኛ የምንፈልገው ቱ ፋክተር አውተንቲኬሽን ስለሆነ እዚህ ላይ ክሊክ እናደርጋለን ማለት ነው። ልክ እዚህ ላይ ፕሮፋይሌ ስም ነው ያመጣው ኦልሬዲ ያው ለዚህ ፕሮፋይል ነው ሴኪዩር የምታደርገው እያለኝ ነው። ኦኬ ብዬ ኔክስት እለዋለሁ። ከዛ እዚህ ላይ ምን አለ ያ ቴክስት ወይም የቴምፖራር ፓስዋርድ የሚመጣብን በምን መልክ ይምጣብህ እያለኝ ነው። በሲምስ ነው በመሰጅ ነው ወይ በዋትሳፕ ነው ወይም በኤክስተርናል ዲቫይስ ወይም በኤክስተርናል ዩኤስቢ ፍላሽ ሊሆን ይችላል ወይም በብሉቱዝ መልክ ሊሆን ይችላል። እና በምን ይምጣልህ እያለኝ ነው። እና በሲምስ ወይ በዋትሳፕ የሚል ሰሌክት አደርገዋለሁ እኔ በዛ ስለምጠቀም አብዛኛው ጊዜ ማለት ነው። እና ሪኮመንድ የሚደረገውም በዛ ነው። እና እዛ ላይ ሴሌክት አድርጌ ኮንቲኒው እለዋለሁ። ልክ እዚህ ላይም ቴክስት የምገባበት የፎን ናምበር ወይም ቁጥር ስልክ ማስገባት አለብን ማለት ነው። ይሄ እኔ የምጠቀመው 17 መጨረሻው የራሴ ስልክ ነው። እናንተ የፈለጋችሁት አድ ማድረግ ትችላላችሁ እና አድ አድርጋችሁ ኔክስት ማለት ነው። እና ይሄ ማለት ባይ ዲፎልት ሞልቼው ስለነበር ነው። እናንተ ካልሞላችሁ አድ ፎን ናምበር የሚል ክሊክ ታደርጋላችሁ። ከዛ ወደ ቁጥር ስልኬ ወይም ወደ ሶሻል ሚዲያ የምጠቀምበት ፕላትፎርም ምን ይላካል ኮድ ይላካል ማለት ነው። እና ያ ኮድ የተላከ እዚህ ላይ አስገብቼ ኮንፈርም አደርገዋለሁ ማለት ነው። ለምሳሌ ሞባይል ላይ ገብቼ ልክ ወደ ቴሌግራም ወይም ወደ ዋትሳፕ ነው የሚላከው። እና እዚህ ላይ ቴሌግራም ገብቼ የተላከው ያው ልክ እንደዚህ እንደምታዩት ተልከዋል። ያው ወደ ቴሌግራም የተላከ እዚህ ላይ አስገባዋለሁ ማለት ነው። 8197 ምናምን ብሎ የሚጀምር ይሄ ኮድ እዚህ ላይ አስገባዋለሁ። ከዛ ካስገባን በኋላ ኔክስት እንለዋለን። ኔክስት እንላለን። ኦልሬዲ ቱ ፋክተር አውተንቲኬሽን ኦን አድርገናል ማለት ነው። ደን የሚለውን እነካለን እና ቱ ፋክተር አውተንቲኬሽን ኦን አድርገን ጨርሰናል ማለት ነው። በዚህ መልኩ ተርን ኦን አድርገን አካውንታችን ሴኪርድ ማድረግ እንችላለን ማለት ነው። ሌላ ሰው እንዳይገባ ወይም ሌላ ሰው አክሰስ እንዳያደርግ በዚህ መልኩ ፕሮቴክት ማድረግ እንችላለን ማለት ነው። ይህ ብቻ አይደለም የተለያዩ የሴኩሪቲ ሜቶዶች አሉ እና እናንተ የፈለጋችሁት ማድረግ ትችላላችሁ። ለጊዜው ያው በዚሁ አይተናል ማለት ነው። እና ቼክ ለማድረግ ለምሳሌ እዚህ ላይ ምን አለ 17 መጨረሻው ስልክ ወደዛ ነው የምላከው ማለት ነው። እና ኤኒ ኖቲፊኬሽን ወደዚህ ነው የሚመጣው። እና ሌላ ሌላ ፎን ናምበር መቀየር ከፈለጋችሁ መቀየር ትችላላችሁ። እና እናንተ እንደፈለጋችሁት ማለት ነው። እና የተለያዩ ሴኩሪቲ ሜቶዶች አሉ። ይሄ አንዱ የሴኩሪቲ ሜተድ ነው ማለት ነው። እና በዚሁ መንገድ አካውንታችን ሴኪርድ አድርገን ሌላ ሰው እንዳይገባ ወይም ሌላ ሰው እንዳይጠቀም ማድረግ እንችላለን ማለት ነው። እና እንደዛ አድርገን ከጨረስን በኋላ ያው ቅድም እንዳያችሁት የኖቲፊኬሽኑ ወደ ቴሌግራም እንደተላከ ማለት ነው። እና ወደ ቴሌግራም ወይም ወደ ስልካችን ቴክስት ሲገባ ያ ኮድ ካስገባን በኋላ ነው ሎጊን የምናደርገው ማለት ነው። እና በዚህ መልኩ ጨርሰናል ኦልሬዲ በሌላ ቪዲዮ እስከምንገናኝ ይመቻችሁ ሬድማን ነኝ። ቻው